ሰላም ነው? እንዴት ነህ? ሰላም ነው። በቃ እሺ፣ ጥሩ ነው። እንዴት ነህ? ሰላም ነው? እስቲ መንጃ ፈቃድ ችግር ያለ ሰው መንጃ ፈቃድ ያለው ችግሩ አንታት ነው። ችግር ያለ አልኖረ እኔን ማቋጥ ነው ምንድን ነው? ምን ያጣችሁ ስራት ያዝ ዝም ዝም ባለ ህግ ማታዘዝ እኮ ምን ያጠፋው? እሱ ያጠፋው ቼክ ያደርጋለሁ ታወራለኝ። ምን አይነት በቀታ አቤት ምንድን ነው? መንጃ ፈቃዱ ሲል መስጠት ነው አይደለም? እንደ ግዴታ ነው አይደለም? ምን ያደረኩ ነው ታዲያ? እንዴት ምን አደረኩ? ምን ተፈጠረ? እስቲ ምን ተፈጠረ? አንዴና አመጣጥ ልክ አይደለም። ምን እንዴት ቀጥታ ማምጣት ሲገባ ወደዚህ መኪና ይዘህ ነው የመጣው ማለት ቆም ያልክ ቆንቆ አለ እንዴ? ቆም ያልኩ ፊሽካ ገና ነው የነፋሁት። እኔ ፊሽካ የት ነው የነፋሁት? እዛ የነፋበት ራስህ ታውቃለህ አይደል እንዴ? እኮ ነፋለሁ እኔ ካለበት 5 ሴንቲሜትር መራቅ የለብኝ። ፊሽካ ተነፋ ስርዓቱ ይዘህ መቆም ነው። በዘመን መንጃ ፈቃድ ይወሳል። ቆንቆ አልኳል እንዴ? በቃ ከቆንቆ ተጣለ። ምንድን ነው አሁን ክርክር? ምንድን ነው ክርክሩ? ምንድን ነው አንተ ከሆነ ተከራከርክ። መንጃ ፈቃድ ያልክ ሰጣው አይደል እንዴ? ስም ማን ነው? ስሙ አታነብም? እዛ ስሙ አታነብም? እንዴት አልተማርክም አንተ ራስህ? እንዴት ነው አሁን ተከፍተው ማክባት አይደለም። እንዴት ነው አንተ ማለት እኔ ነው አልተማርክ ያልከው? አዎ ስም ማን ነው? ስሙ አታነብም እንዴ? ስም ማን ነው? መንጃ ፈቃዱ የሌላ ሰው ነው። እንደው ያንተ አይደለም ይሄ ያንተ አይደለም። ይሄ ፎቶ ልክ አይደለም። ያንተ አይደለም። ልክ አይደለም ማለት ምን ማለት ነው? ልክ አይደለም ማለት ነው። እሱ ያሳያል። ይሄ ምን ሆኖ ምን አላሰ አንተ ምን አገባ? እንዴት ምን ይመለከታል? ምን ሆነ ነው የተፋቀው? ሰው ምን ሆነ ነው የተፋቀው? ምን ሆነ ነው? ምን ሲሆን ምን ሲሆን አንተ ስለዚህ ምን ይመለከታል? እንዴት አይመለከትም? አንተና እንደው ሌላ ተው። ቆሻሻ መኪና ነው። ቆሻሻ መኪና ነው። ወሰድና ሳጥበና ነው። አንተ እንዴት ነው ማሳጥበው? አንተ እናት ቆይ እንዴት ነው አፉን ትከፍተው? 5 አይነት ክስ ካሰለው ገና ምን ብለህ ከተማ ያልመጠረ መኪና ነው። ከተማ አይመጥንም። በዚህ ውብ በሆነ አስፋልት ላይ እንደዚህ መንዳት ልክ አይደለም ማለት ነው። ቆሻውን ምን አጠፋው? ምን ሰራው? እስቲ ምን በደል ሰራው? ምን ያጠፋው? አሁን ያልከለኝ ቁም ካልኩ በኋላ አይደለ ነፋው ካታ ከነፈ በኋላ የነፈከው ሰምቻው ቆንቆር እንደ የነፋው መች ነው ስማው መኪና ውስጥ ነው 10 ሜትር ለምን ሄድክ? ከነፋ ቦታ 10 ሜትር ለምን ሄድክ? እንደ እዛው እንቀርግጨ ማዘ ያለበት እንቀለም ቆቅ ይዘህ ማቆም ትችላለህ አልኩ። ሰኪና ባዲዛው እና ቆንቆር አንድ በሱ በል። ሁለተኛ ደግሞ ቆሻሻ መኪና ነው። ከተማው አይመጥንም። መኪና ቆሻሻ መኪና ነው። ካታ ምን ያርገውሽ? ቆሻሻ እሱ አሳይቼታም እንትን ትላለህ። ሲቀጥል ኤስፒኮ የማን የዚህ መኪና ላይ ኤስፒኮ ምን ያደርጋል? እንዴት ማለት ኤስፒኮ ምን ያደርጋል? ኤስፒኮ ምንድን ነው የሚሰራው? ይሄ ትልቅ ተሽከርካሪ ነው እንደነጠብከው ምንድን ነው? እሺ አንተ የፈለኩት ያንተ ትብቱን ማብራድ እኔ ምን ተበተብኩ? እሺ ምን ተበተብኩ? ጎማ ምንድን ነው? ጎምስታ ነው ተነፋዋለህ። እሱ ጎምስታ መሆኑ ቆሻሻ አንተ ጋር ምን ያከራከረኝ? ነፍ አይደለ እንደ ቆንቆር እንደ ሌላ ምንድን ነው የምታወራው? ነፍ አይደለ እንደ ምንድን ነው የምትወጣው? ምን ልትሆን ነው? ምን አይደለም እዛ ነፍ አይደለም ቆንቆር። እሺ ከነፋ ቦታ ለምን ያለፍክ? ለምን ያለፍክ? ሁለተኛ እዛ ጋር ትነፋለህ። ታዲያ እኔ በቻርጀር ነው የምሰራው። ቀን ሙሉ አንተ ፊሽካ የምነፋው ከነፋ ቦታ ተንቀሳቀስክ አንድ ቅጣት ባል። ሁለተኛ ይሄ የተፈየደ ምንድን ነው? አሮጌ መኪና ይዘህ እሱ ሳይንስ ቆሻሻ መኪና ከተማው ላይ ያለ እንትን እየነዳ ነው። የከተማ ውበቱ አጠብቅም። በዚህ ውብ በሆነ አስፋልት ላይ አንተ ቆሻሻ መኪና የምትነዳው ምንድን ነው? ምን ያርገ በቃ እሺ ምንድን ነው? እሺ የምትፈልገው ምንድን ነው የምትፈልገው? መቅጣት ሶስ ነው ስለ አንተ እንዴት ምን ሶስ መቀጣት ለአንተ ሶስ ነው። ሌላ አማርኛ አታወራ። ሶስ ያትባል
ምን ነው እሺ የምትፈልገው? ምን ነው የምፈልገው? ስርዓቱን ማስገባት። አንተ እንዴት ይሄ መኪና አሳጥበህ አንተም ታጥበህ ቅጣቱ ከፍለህ ትመጣለህ። ያለ ጥፋት እሺ ምን ያጠፋው? ጥፋቱ አመንክ እኮ ነው። ምን ያርግቻ አመንኩ? ምን ያርግቻ አመንኩ? እስቲ ይኸው ግባ ፍሬቻ ይሰራል። እንዴት ነው የማሰራው? ፍሬቻ ይሰራል። ቀላሉ ይሰራል እንዴ? እና ፊሽካ ሲነፋ ፍሬቻ አብረህ ጥግ አትይዝም? ኧረ ምን አይነት ዛሬ የተወለድኩ ቀን ነው እንደ ማነው የተወለድኩ ቀን? እኔ እሱ የራሱ ጉዳይ ነው። ተወልደም ሆነ በቅላ የራሱ ጉዳይ ነው። እሺ አንተ ሀሳብ ምንድን ነው? የኔ ሀሳብ ህጉን ማስከበር። ህግ ታዲያ እንደዚህ ነው ነፋ አይደል እንደ ቆንቆ አይደል እንደ ናውቻ አልፏል፣ ብዙ አልፏል። 10 ሜትር ገብቷል። ደግሞ እንደ ጠጅ ቤት ብጫ በብጫ ለብሰህ መተህ አብት ከፍታለህ እንዴ? አንተም ብሶ አልፏል። ስፒከር እኩል ነው። ስፒከር እኩል ነው። የመኪናው እኔ አይደለም የገጠምኩ እኮ ሰውዬው ምን ይሆናል? እንዳት የተገጠመው አንተ ፋብሪካ አይደል እንደ ፋብሪካ እንደዚህ አይገጥም። የገዛው አንተ ነህ። ፋብሪካው እንደዚህ የማይገጥም ከሆነ አስተካክለህ መቅጠም ደግሞ አንተ ነህ፣ ያንተ ነው። እኔ እንዴት ነው የምገጥመው? ይሄ አትወናጨፋ። ማወንጨፍ አይደለም ልክ አግባብ ያልሆነ ነገር እኮ ነው ያደረገው። ደግሞ ከእኔ ጋር ምን ያገናኛል? አትከተለኝ፣ አትከተል። ደርበሃል አይደል? ደርበሃል። ምኑ ቀለም ደርበሃል። አንተ በጣም ጥፋተኛ ሰው